ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ significant information, new vision, perfect direction, and logical analysis. Anatoly Media. Subscribe na like ያድርጉ። ኢትዮጵያ ዛሬ ህንዳዊው የሥራ አመራር ሳይንስ የስነ ልቦናና የሥራ ዕድል ፈጠራ ምሁር ሺፍሼራ ዩ ካን ዊን በሚል ሞራል ገንቢ መጽሐፉ እንዳብራራው በአውሮፓኖች አቆጣጠር በ1920ዎቹ ዓመተ ምህረት አካባቢ በመላው የሰሜን አሜሪካ ቁጥር አንድ ባለጸጋ የነበረ አንድሮ ካርኒጂ የሚባል ስኮቲሽ አሜሪካዊ ነበር። ይህንን ባለጸጋ ሰው ከልምዱ ለዓለም ሕዝብ እንዲያካፍል ዘንድ አንድ ታዋቂ ጋዜጠኛ ቃለ መጠይቅ ያደርግለታል። በዚህ ቃለ መጠይቅ አንተ የአገራችን ቁጥር አንድ ባለጸጋ ነህ፣ ካንተ ቀጥለው 45 ያንተ ሰራተኞች ደግሞ በተዋረድ ሀብታሞች ናቸውና ይህ እንዴት ሊሆን ቻለ? ያንተ የህይወት መመሪያ ምንድነው? ይለዋል። ባለጠጋው አንድሮ ካርኒጂ ስመልስ እኔ አንድን ሰው ባየው ጊዜ ሰውየው ነጭ ይሁን ጥቁር አሊያም ቻይናዊ ካለቀለምና ሃይማኖት ልዩነት ሰው ስለሆነ ብቻ አከብረዋለሁ። ማንም ሰው የሰውነት ክራቴሪያ አሟልቶ ወደዚች ምድር ፈጣሪ ስልከው ለዚች ምድር ይዞ የመጣው በረከት እንዳለ አምናለሁ። በመሆኑም እያንዳንዱን ሰው በማገኝበት ጊዜ ያ ሰው ለዚች ምድራችን ይዞ የመጣው የሱ ብቻ የሆነ የፈጣሪ ስጦታ ምን እንደሆነ እመረምራለሁ። በመሆኑም ሰውየውን በማክበር በታላቅ ትህትና ጥሞና አዳምጠዋለሁ። ያንን ሰው በማነጋግርበት ወቅት ደግሞ ለአእምሮዬ የምነግረው ነገር አሁን እኔ የወርቅ ማዕድን እየቆፈርኩ ነው ብዬ ነው። ታዲያ የወርቅ ማዕድን የሚቆፍር ሰው ደግሞ ብዙ ቆሻሻ አፈር ማስወገድ አለበት። ታዲያ ግን ሰውየው በሚያስወግደው ቆሻሻ ላይ ሳይሆን በሚያገኘው ወርቅ ማዕድን ላይ ማተኮር አለበት። እኔም የዚያ ሰው አመሉ አይገርመኝም። እኔ የምፈልገው አመሉን ሳይሆን ሰውየው ከፈጣሪ ለዚህች ምድር ይዞ የመጣውን በረከት ብቻ ነው። የኔ ወርቅ እሱ ነው፣ የሰውየው ስጦታ። ልክ የሰውየውን ስጦታ እንዳገኘው ወዲያውኑ ለሰውየው የሚያስፈልገውን ማንኛውንም ነገር አሟልቼ ሰውየው ውጤታማ እንደሆን በማድረግ ከፈጣሪ ይዞልን የመጣውን በረከት ለምድራችን እንዲያበረክት አደርገዋለሁ። ይህንን ሳደርግ ሀገሬ ትጠቀማለች፣ ሰውየውም ይጠቀማል፣ እኔም እጠቀማለሁ፣ ፈጣሪም በዚህ ደስ ይለዋል። አሁን አንተ የምታየው የኔ ሀብት በጠቅላላ በዚህ መልኩ የተገኘ ነው። 45 የኔ ሰራተኞች የሆኑትና ከኔ ቀጥለው በተዋረድ ሀብታም የሆኑት ሰዎች ደግሞ እኔ ስጦታቸውን ስራ ላይ እንዲያውሉ አግዣቸው በስጦታቸው የከበሩ ሰዎች ናቸው ብሎ ለጋዜጠኛው መለሰለት። ወደ ምድራችን ሲመጣ የራሱን ስጦታ ከፈጣሪ የሚበረከትለት የሰው ልጅ ብቻ አይደለም። እያንዳንዱ ሀገር ከፈጣሪው የተሰጠው በረከት አለው። አንዱ ሀገር ያለውን በረከት ሌላው ላይኖረው ይችላል። ለምሳሌ ፈጣሪ ለአረብ ሀገራት የነዳጅ ማዕድን አበርክቶላቸዋል። በቂ ውሃ፣ ንጹህ አየርና አረንጓዴ ተክሎች ግን ይጎላቸዋል። ኢትዮጵያ ደግሞ ከማንኛውም ዓለም የተለየ ተስማሚ የአየር ንብረት፣ ለምለም አየር፣ ለሰው ልጅ መኖሪያ እጅግ በጣም ተስማሚ፣ ያልበዛ በረሃና በበረዶ ያልተሸፈነ መልክዓ ምድር በልዩነት አመጣጥኖ አበርክቶልናል። ስለዚህ ልክ እንደ አንድሮ ካርኒጂ የሰዎችን ተፈጥሯዊ ስጦታ መርምሮ አጥንቶ አውቆ ወደ ጠቀሜታ እንደሚያውለው ሁላ ሀገራትም ያላቸውን ጸጋ ለይቶ አውቆ እንዲጠቀሙበት የሚያስችል መሪ ያስፈልጋቸዋል። አንድ ለህዝብ እታገላለሁ፣ ሀገሬን ወደ ብልጽግና ማማ አደርሳለሁ በማለት ቅዱስ ህልም አልሞ የምነሳ ግለሰብም ሆነ ቡድን ከሁሉ በፊት መጀመሪያ ጠንቅቆ እርግጠኛ መሆን ያለበት ሀገሩና ህዝቡ
ለህዝቡ ያለውን ጸጋ ነው። ከዚህ አንጻር ዛሬ ኢትዮጵያን እየመሩ ያሉ ህልመኛ መሪዎቻችን ምን ይመስላሉ? ሀገራችንና ህዝባችን ያላቸውን ጸጋ ምን ያህል እየተረዱ ናቸው? በተጨባጭ የሚታይ ምን መልካም ጅማሮች አሉ? ምንስ ይጎላቸዋል? ኢትዮጵያ ዛሬ በማለት በሰየምነው በዚህ ዝግጅታችን ውስጥ እይታችንና ትዝብታችንን ለማጋራት እንሞክራለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። ላይክ ማድረግም አይዘንጉ። ታዲያ ዶክተር አብይ አህመድም በአመራራቸው እየታየ ያለው ከአንድሬ ካርኔጊ ጋር ተመሳሳይ ነው። ዶክተር አብይ አህመድም ሀገራችን ኢትዮጵያ ከሌሎች ሀገራት የሚለያትና ያላት ተሰጥኦ ምንድን ነው ብለው በቂ ጥናትና ዝግጅት በማድረግ ሀገራችን ተሰጥኦዋን በረከቷን አውጥታ እንድትጠቀም እየሰራ ይገኛል። በመሆኑም ሀገራችን ከማንም ሀገር በላይ ተስማሚ የአየር ንብረት ስላላት ሰዎች ለእረፍታቸው ኢትዮጵያ ላይ እንዲያሳልፉ ለማስቻል ሀገሪቷን ወደ ቱሪዝም ቀጠና ለማሸጋገር የሚያስችሉ መሰረታዊ ስራዎች ላይ አተኩረዋል። የጫካ ፕሮጀክት፣ የኮሪደር ልማትና የኢነርጂ ግንባታዎች ላይ አተኩራ የምትሰራበት ዋነኛ ዓላማ ይህ መሆኑ ያልገባቸው በጭፍኑ በመቃወም አባዜ የተለከፉ ከራስ ወዳድነት የመነጨ ትምክህት ሲንድረም ተጠቂዎች ከንቱና መሰረት አልባ ትችት ውሃ አይቋጥርም። ይህችን ብሩክታዊት ሀገር ውዷን ኢትዮጵያ ፈጣሪ ከሁሉ አስበልጦ ያበረከተላትን የስጦታ ጸጋ ሳንረዳ ታሪኳንና ማንነቷን ሳናጠና ይህቺ መናጢ ድሃ ብለን በመናቅ ጥለናት ወደ አረብ ሀገራትና ሌሎችም እየኮበለልን ራሳችንን ለአደጋና ስቃይ ከመዳረግ ባለፈ የብዙ ሀገሮች አእምሮና ጉልበት በዘመናዊ ባርነት ተሽጦ ለሌሎች ሀገራት በማገልገል ዘመኑን ጨርሶ እውነትም ሀገሪቷን በማደህየት ቅስሟ የተሰበረች ካለ ስሟ ስም የተሰጣት በረከት ሆና ሳለች የተረገመች ጸጋ ሆና ድሃ ጥጋብ ሆና ሳለች በዲክሽነሪም ጭምር ረሃብተኛ ሁሉም የሚሸሽባት እንግዳ ተቀባይ ሆና ሳለች ስደተኛ ሁሉንም እህል አብቅላ የምታበረክት ለጋስ ብቻም ሳትሆን ራሷም እንጀራ ሆና ነገር ግን የተራበች እንጀራ ከርሰ ምድሯም ሆነ የብሷ ለዓለም የምተርፍ ሁሉ ጥሙን የሚያረካባት ውሃ ሆና ሳለች ነገር ግን የተጠማች ውሃ ተጨልፎ የማያልቅ እንደ ፀሐይ ለዓለም የሚያበራ የእውቀት ብርሃን ኃይል ሆና ሳለች የጨለመባት ብርሃን ሆና የሌሎችን ሰላም የምታስጠብቅ እሳት የሆነ ትውልድ አበርክታ ሳለ ነገር ግን የበረደው እሳት ሆና ዘመን መጥቶ ዘመን አልፏል። ዛሬ ግን ኢትዮጵያ ይህንን ያስናቃትን የፎርጅድ መታወቂያዋን ከላይዋ ላይ ቀዶ ጥለው እውነተኛ ማንነቷ የሆነውን የክብርና በረከት መታወቂያዋን አቧራውን አራግፎ ካቀረቀረችበት ቀና ብላ በኩራት እንድትኖር የሚያስችሉ ትውልዷ ብርቱ ክንዳቸው ላይታጠፍ ጉልበታቸው ላይዝል አንሰራርቷልና ማመስገንና መደገፍ ተገቢ ነው። በፊውዳል ርስት አስመላሾች ከንቱ ቅዠትና በተላላኪው የሻዕቢያ መንግስት የሚገታ ጉዞ የለም። ኢትዮጵያ ዛሬ ይቀጥላል። ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ። Significant information, new vision, perfect direction, and logical analysis. አናቶሊ ሚዲያ። ሳብስክራይብ እና ላይክ ያድርጉ።